بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شر أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته እንዴት አደራችሁ? ሰላም ናችሁ? አልሐምዱሊላህ ረቢል ዓለሚን እኔ ደህና ነኝ ማለት ነው። እናንተ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የምንመለከተው ባለፈው ደርሳችን ስለ ሲፈተል ሁሩፍ ተቃራኒ ያላቸው ተቃራኒ የሌላቸው ተመልክተናል። ተቃራኒ ያላቸውን ጨርሰናል። ዛሬ የምንመለከተው ተቃራኒ የሌላቸውን ባህሪያቶች ይሆናል። ተቃራኒ የሌላቸው ባህሪያቶች እንግዲህ የመጀመሪያው ቀልቀላ ይባላል። ቀልቀላ ማለት ፊደላቶችን ማንጠር ማለት ነው። ይሄ ባህሪ እንግዲህ መሰረታዊ ባህሪ አይደለም፣ ከጊዜ በኋላ የመጣ ባህሪ ነው። አረቦች ከሸዳነት ባህሪያቸው ለመገላገል ሲሉ ያመጡት ባህሪ ነው። እነዚህ ፊደላቶች 5 ፊደላቶች ናቸው። ቃፍ፣ ጧ፣ ባ፣ ጅም እና ዳል ናቸው። በግጥመት ቁጥቡ ጀዲን በመባል ይታወቃሉ። ቁጥቡ ጀዲን በመባል ይታወቃሉ። እዚህ ጋር ሌላ ነገር ገብቶብኛል። ቁጥቡ ጀዲን በመባል ይታወቃሉ ማለት ነው። እነዚህ ፊደላቶች ቃፍ፣ ጧ፣ ባ፣ ጅም፣ ዳል ናቸው። መሰረታዊ ባህሪ አይደለም። ይሄ ባህሪ ከጊዜ በኋላ የመጣ ባህሪ ነው። እንግዲህ እንደሚታወቁት ማለት ነው ከነዚህ ሸዳ ፊደላቶች ነበሩ። አረቦች ከሸዳነት ለመገላገል ሲሉ ካፍና ታን የአየር ፍሰት ወይም ሀምስ በመስጠት ተገላግለውታል ብለን አሳልፈናል። ይኸው ካፍና ታን ዝጋ ሀምስ ወይም የአየር ፍሰት በመስጠት ተገላግለውታል ብለናል። እንደዚሁም እነዚህን ደግሞ ቁጥቡ ጀዲን የሚባሉትን ቀልቀላ በመስጠት ተገላግለዋቸዋል ማለት ነው። ቀልቀላ በመስጠት ተገላግለዋቸዋል ማለት ነው። የቀልቀላ ባህሪ በመስጠት ተገላግለዋቸዋል ማለት ነው። እነዚህ ፊደላቶች እንግዲህ መጀመሪያ ሸዳ ነበሩ እንደምትመለከቷቸው አድ ሸዳ ነበሩ። ምንም በጣም ይታገቱ ነበረ ማለት ነው። እነዚህ ፊደላቶች በምንቀራ ጊዜ ማለት ነው እነዚህ ፊደላቶች በምንቀራ ጊዜ በጣም ይታገቱ ነበር። ምንም አይነት የድምፅ ፍሰት የላቸው ነበረ። አረቦች እንግዲህ መገላገል ፈለጉ ማለት ነው። አረቦች መገላገል ፈለጉ። አረቦች ለምን ከሸዳነት ባህሪያቸው መገላገል ፈለጉ? ለምን በሸዳነት ባህሪያቸው አልቀሯቸውም የሚለውን ስንመለከት እነዚህ ፊደላቶች በምንቀራ ጊዜ በጣም ይከብዳሉ። በሸዳነት ባህሪያቸው ንቅራቸው ብንል ይከብዳሉ። ለዛ ነው አረቦች መገላገል የፈለጉበት ምክንያት ማለት ነው። ለምሳሌ ተበት የዳ አቢ ለሀቢ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ እያልኩ በሸዳነት ባህሪው ልቅራ ብል በጣም ይከብዳል ማለት ነው። እንደዚሁም ደግሞ በሌላ ብንመለከት ቁል ሁወ አላሁ አሐድ አላሁ ሶመድ እያልኩ በቀራ ይከብዳል። በሸዳነት ባህሪው መቅራት ይከብዳል። ለዛ መገላገል ፈለጉ። ሌላኛው መገላገል የፈለጉበት ምክንያት የትኛውን ፊደል እንደቀራን አይለይም። የትኛውን ፊደል ቀራሁ ብላችሁ የትኛውን ትላላችሁ? የትኛውንም አትሉም። የትኛውን እንደቀራሁ አይለይም። ተገለገል ግን ይለያል። አጅ፣ አድ፣ አቆ፣ አጦ፣ አብ፣ አክ፣ አት የትኛውን ፊደል እዚህ ጋ ካፍ እና ታ ላይ ሀምስ ነው የምሰጣቸው። አክ፣ አት ካፍ እንደለየው ትገለገል ከሸዳነት ባህሪ ስገለገል የትኛውን ፊደል እንደቀራሁ ይለያል። አጅ፣ ጂም፣ አድ፣ ዳል፣ አቆ፣ ቋፍ፣ አጦ፣ ጧ፣ አብ፣ ባ፣ አክ፣ ካፍ፣ አት፣ ታ እንደቀራሁኝ ይለያል ማለት ነው። ለምን ስገለገል እና መሰረታዊ ባህሪ አይደለም። ቀልቀላ ከጊዜ በኋላ የመጣ ባህሪ ነው ማለት። ለምን ከሸዳነት ባህሪ ለመገላገል ሲሉ አረቦች ያመጡት የፊደላት ባህሪ ነው ማለት ነው። እና አመጣጡ ይሄን ይመስላል። ቀልቀላ የሚገኘው እነዚህ ፊደላቶች ላይ ብቻ ነው። 5 ፊደላቶች ውጭ አይገኝም። ለምሳሌ ካፍ ላይ አይገኝም፣ ታ ላይ አይገኝም። ከነዚህ ውጭ ያሉት 5ቱ ላይ ብቻ ነው። ከ29 ፊደላቶች 5ቱ ላይ ብቻ ነው የሚገኘው። ቃፍ፣ ጧ፣ ባ፣ ጅም፣ ዳል ላይ ብቻ ነው የሚገኘው። እነዚህ ፈትሐት ሆኖ ይገኛል አይገኝም። ከስራ ቢሆን ይገኛል አይገኝም። ዶማ ቢሆን ይገኛል አይገኝም። ፈትሐተይን ቢሆን ይገኛል አይገኝም። ከስራተይን ቢሆን ይገኛል አይገኝም። ዶማተይን ቢሆን ይገኛል አይገኝም። ሸዳ ቢሆን ይገኛል አይገኝም። እና የት ነው የሚገኘው? እነዚህ ፊደላቶች ስኩን ሆነው ሲመጡ ብቻ ነው የሚገኘው። እነዚህ ፊደላቶች ስኩን ሆነው ሲመጡ ብቻ ነው የሚገኘው። እነዚህ ፊደላቶች ስኩን ሆነው ታልመጡ ራሱ አይገኝም። ፈትሐ ሆኖ ቢመጡ አይገኝም። ከስራ ሆኖ ቢመጡ አይገኝም። ዶማ ሆኖ ቢመጡ አይገኝም። ፈትሐተይን፣ ከስራተይን፣ ዶማተይን፣ ሸዳ ሆኖ ቢመጡ አይገኝም። መቼ ነው የሚገኘው? እነዚህ ፊደላቶች ስኩን ሲሆኑ ብቻ ነው የሚገኘው ማለት ነው። ቀልቀላ 2 አይነት ደረጃ አለው። ከቃል መጨረሻ ሲመጣ ደረጃ 1 ነው። ከቃል መካከል ላይ ሲመጣ ደረጃ 2ኛ ነው።
ከቃል መካከል ላይ ሲመጣ ደረጃ ሁለተኛ ነው። ቃል መጨረሻ ላይ ሲመጣ ደግሞ ደረጃ አንድ ይሆናል። ለምሳሌ ተበት የዳ አቢ ለሀቢ ወተብ። እንግዲህ ቁርአኑን አውጥታችሁ መከታተል ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ተበት የዳ አቢ ለሀቢ ወተብ። እዚህ ጋር በባስኩን ሳቆም ማለት ነው። በባስኩን ሳቆም ስኩን ይሆናል፣ ቀልቀላ ይሆናል። ወተብ እናነጥረዋለን። ማ አግና ዐንሁ ማሉሁ ወማ ከሰብ ይነጥራል። እዚህ ጋር ሸዲያ ስላለው አይለያይም። ሸዲያው ራሱን የቻለ ባህሪ ያለው እናየዋለን ወደፊት ማለት ነው። ይሄ ቀልቀላው መጨረሻ ላይ ነው። ወተብ ከሰብ መጨረሻ ላይ ሲያነጣጥራቸው እኩል ነው። ሰያስላ ናረን ዛተ ለሀብ ደረጃቸው አንድ ነው። መጨረሻ ላይ በህዲ ማለት ነው። ፊ ጂዲሃ ሐብሉም ሚን መሰድ ስል ሐብሉም ሚን መሰድ ስል ዝጋ ዳል ደረጃ አንድ ነው። እዚጋ ደግሞ ባ ደረጃ ሁለት ነው። ለምን? ከቃል መካከል ከፊደላት መካከል ላይ ነው የመጣው። ከሐና ከላ መካከል ላይ ነው የመጣው። ቃል መጨረሻ ማቆሚያ ላይ ነው የመጣው። ስለዚህ መካከል ስለሆነ የመጣው ደረጃ ሁለት ይሆናል። ከቃል መጨረሻ ማቆሚያ ላይ ሲመጣ ደረጃ አንድ ይሆናል። ቀልቀላ ማለት ነው። ቀልቀላ ደረጃ አንድ ይሆናል ማለት ነው። ሌላኛው ዝጋ አወጣጣቸውን በተግባር የተወሰኑትን ላሳያችሁ። መኻረጅ ስንማር የበለጠ እናያቸዋለን ማለት ነው። እዚህ ጋ ቋፍን ስንመለከት ማለት ነው ቃፍ ፊደሉ የሚወጣው ማለት ነው መኻሪጀል ሁሩፍ ላይ በደንብ የምንመለከት ይሆናል። ሃይላይቱ እንዲገባችሁ ብቻ ነው። የምላሳችን የመጨረሻ ክፍል ማለት ነው ከእንጥል አስንል የሆነ የተንጠለጠለ ነገር አለ ውስጥ ከተንጠለጠለው ከስጋማው ክፍል ጋር በማጋጨት ነው የሚወጣውና አቅ ብዬ ሲይዘው ይዘጋል። አቆ ነው ወደ ውስጥ በጣም ማስገባት የለብኝም። አቆ ብዬው በጣም ተንጠለጠለው ወደ ውስጥ ማስገባት የለብኝም። አቅ ብዬ ወደ ውጭ ማውጣት የለብኝም። አቅ ብዬ ወደ ውጭ ማውጣት የለብኝም። ተንጠለጠለው ፓርት ላይ ነው የሚጋጨው። አቆ እዛ ነው የሚጋጨው ማለት ነው። ጧን ስንመለከት ጧ ዳል እና ታ ማለት ነው። እዝጋ የላይኛው ሁለት ጥርሳችን አለ። ተዚህ ከመብቂያው ላይ ነው መብቂያው ጥርስ መብቂያ ላይ ነው የሚያርፈው። ትንሽ ወደ ኋላ ታልን ላም ይሆናል። ተዛ ዲሞራ ትንሽ መለስ ታልን የአማርኛው ዴ ይሆናል። አድ ነው የምንለው እዝጋ አጦ ጧ እንግዲህ እስጢላ ኢንጢባቅ ባህሪ ስላለ ይወፍራል። አጦ 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 እዝጋ አጦ የምላሳችን ጫፍ የሚያርፈው መብቂያው ጋር ነው። እንደዚሁም ደግሞ ባዴሞ ማለት ነው የላይኛው ከንፈርና የታችኛው ከንፈር አያይዘን ስንለቀው ማለት ነው። አብ 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 እንደዛ ነው የሚወጣው ማለት ነው። ሌላኛው ደግሞ ዳል ነው። ጂም ነው። የምላሳችን መካከለኛ ክፍል ከላንቃችን ጋር ነው። አጅ 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 እዝጋ የምላሳችን መካከለኛ ክፍል ከላንቃችን ጋር በማጋጨት ነው የሚወጣው ማለት ነው። አጅ መኻሪጀል ሁሩፍ ላይ በደንብ አድርገን ሰፋ አድርገን የምንመለከተው ይሆናል ማለት ነው። ዳል ነው ለጣቂው። ዳልም እንግዲህ የምላሳችን ጫፍ ከላይኛው ጥርሳችን መብቂያው ጋር በማጋጨት ነው። አድ ነይ አዲ አይባልም። አዲ ዴዱዲ አይባልም። ደዱዲ ነው የሚባለው። ደዱዲ ነይ ዴዱዲ አይባልም። አድ አድ አዲ አድ አዲ መለስ ስል ተጥርስ የመብቂያ ትንሽ ወደ ኋላ መለስ ስል አዲ የአማርኛው እንዲህ ይሆናል። አዲ አድ መብቂያው ላይ አድ 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 ብለን እናወጣዋለን ማለት ነው። እንግዲህ ቀልቀላ ይሄን ይመስላል። ደረጃ ሁለት አለው። በዝርዝር ተመልክተናል። ያልገባችሁን በኮሜንት አስቀምጡልኝ። ኢንሻአላህ ቪዲዮ የምሰራላችሁ ይሆናል። ያልገባችሁን ጠይቁኝ ማለት ነው። በዛ ላይ እንግዲህ 1000 ፎሎወር አስገቡኝና ላይቭ እንድናስተምር ሁላችሁም የበኩላችሁን አስተዋጽኦ አበርክቱልኝ ማለት ነው። እንደዚሁም ደግሞ በቅንነት ዩቲዩብም ሄዳችሁ ቻናል አለ ሰብስክራይብ ላይክ አድርጋችሁ ማለት ነው። ሁሉም ያልቀሩ ሰዎች እንዲደርሱ ሸር ላልቀሩ ሰዎች ሸር በማድረግ የራታችንን በአጭር ጊዜ አስተካክለን ቁርአናችን እንድንቀራ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በቀጣይ በሌላ ሲፈተል ሁሩፍ የምንገናኝ ይሆናል። ላይክ ሰብስክራይብ ሸር ፎሎ ማድረጋችሁን እንዲያትረሱ ማለት ነው። ፎሎ አድርጋችሁ እንደምንም ተባበሩኝ። ለሁላችሁንም ነው ማለት ነው። ኸይሩኩም መን ተዓለመ አልቁርአነ ወዓለማ ነው የተባለው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።